አያቶላ አሊ ኻሜኒ ህዝባቸው በጥንካሬ ጸንቶ እንዲቀጥል ጥሪያቸውን አቀረቡ። የኢራን የውጭ ጉዳይ ሚኒስተር ከአውሮፓ አቻቸው ጋር ሊወያዩ እንደሆነ ተነገረ። ኢራን ባስወነጨፈችው ሚሳኤሎች በእስራኤል ትልቅ ከሚባሉ አንዱ ሆስፒታል መመታቱ ተነገረ። ውድና የተከበራችሁ የሀብ ኒውስ የዩቲዩብ ቻናል ተከታታዮቻችን እኚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ለኢራን ህዝብ ጠላት እንደምትፈሩ ከተሰማ አይለቋቸውም ሲሉ ህዝባቸውን በጥንካሬ እንዲቀጥሉ ጥሪ ያቀረቡ። መሪው በኤክስ ገጻቸው ላይ ባስተላለፉት መልእክትም ህዝባቸውን እስከዛሬ ድረስ በነበራችሁ ባህሪ ላይ ይህንን ባህሪያችንን በጥንካሬ በመያዝ ጽናታችንን ቀጥለናል ሲሉም ገልጸዋል። ባለፈው ሳምንት ሐሙስ በአርብ አጥቢያ እስራኤል ኢራን ውስጥ የፈጸመችውን ጥቃት ተከትሎ ሁለቱ ሀገራት አንዳቸው በሌላቸው ላይ አውዳሚ ጥቃትን መፈጸማቸውንም ቀጥሏል። በእስካሁን ጥቃትም የኒኩሌር ማዕከል፣ ወታደራዊና የመንግስታዊ ተቋማት፣ የመገናኛ ብዙሃን፣ የሰላማዊ ሰዎች መኖሪያ ቤትና ተቋማት ላይ ጉዳት መድረሳቸውም እየተዘገበ ይገኛል። በሁለቱ ወገናቶች በመቶዎች የሚቆጠሩ ሰዎች መገደላቸውንና ሺዎች ጉዳት እንደደረሰባቸውም እንዲሁ መረጃዎች ያሳያሉ። የኢራን የውጭ ጉዳይ ሚኒስተር ከዩናይትድ ኪንግደም ከፈረንሳይና ከጀርመን አቻቸው ጋር አርብ በጄኔቫ ላይ ሊገናኙ እንደሆነ የኢራን የመንግስት የዜና ወኪል ዘገበ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊው ካጅ ካስማን በውይይቱ ላይ እንደሚገኙ ተገልጿል። የውጭ ጉዳይ ሚኒስትሩ አባስ አርጊቺ ለመገናኛ ብዙሃን በሰጡት ቃለ ምልልስ ላይም ንግግሩ እንደሚካሄድ ያረጋገጡት የኢራን ልዑክና የአውሮፓ የውጭ ጉዳይ ሚኒስተሮች እንደሚገኙበት በማህበራዊ ሚዲያ በስፋት ከተወራ በኋላ ነው። አርጊቺ በስብሰባው ላይ ስለ ኢራን የኒውክሌር መርሃ ግብር እንደሚወያዩም ኤኤፍፒ የዜና ወኪል ዘግቧል። ኢራን ዛሬ በፈጸመችው የሚሳኤል ጥቃት 89 እስራኤላውያን መገደላቸው ተነገረ። ኢራን በዛሬው ዕለት በፈጸመችው የሚሳኤል ጥቃቶችም የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪዝ ዶማ አሳውቀዋል። በተጨማሪም በቴል አቪቭና በደቡባዊ ሀገሪቱ ክፍል የተወነጨፈው ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ናቸውም ሲል ገልጿል። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪ እና ፍንጣሪዎች መሆኑንም የሕክምና ባለሙያዎች ተናግሯል። በእስራኤል ደቡባዊ ከፊል በሻማ በተሰኘ ከተማ የሚገኘው ሆስፒታልን በኢራን ሚሳኤል ጥቃት ተመቷል። ኢራን የሚሳኤል ጥቃቱ ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ መሆኑንም አሳውቃለች። ኢራን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን በቅርብ ጊዜ የመገናኘት ጥያቄ ልትቀበል እንደማትችል የኒውዮርክ ታይምስ ጋዜጣ አንድ ከፍተኛ የኢራን ባለስልጣንን ዋቢ አድርጎ ዛሬ ዘግቧል። ጋዜጠኛው ባለስልጣኑን በመጥቀስ እንዳከለውም የኢራን የውጭ ጉዳይ ሚኒስተር አባስ አርጊቾ ከእስራኤል ጋር ስለሚደረገው የተኩስ አቁም ለመወያየት እንዲህ አይነት ስብሰባ እንደሚቀበሉ ገልጸዋል። ይህ በኢራን በኩል ለውይይት የተቀመጠው አጀንዳም ፕሬዝዳንት ትራምፕ ካቀረቡት የውይይት ትኩረት የተለየ መሆኑም ታውቋል። ፕሬዝዳንት ትራምፕ በበኩላቸው ንግግራቸውን በዋናነት በኢራን የኒውክሌር ፕሮግራም ላይ እንዲያተኩሩ እንደሚፈልጉም ከዚህ ቀደም አመላክተዋል። ሰኞ ዕለት በሰጡት መግለጫም ከኢራን ባለስልጣናት ጋር ለመገናኘት የአሜሪካው የመከላከያ ምስራቅ ልዩ ስቲቭ ዊትኮፍን ወይንም ምክትል ፕሬዝዳንት ጄዲን ቫንስን ሊልኩ እንደሚችሉም ተናግረው ነበር። የሁለቱ ወገኖች ለመገናኘት ፍላጎት ማሳየታቸውን በውጥረቱ ውስጥ አዲስ ምዕራፍ ሊከፍት የሚችል ቢሆንም ለውይይቱ ያስቀመጧቸው የተለያዩ አጀንዳዎች በኢራን በኩል የተኩስ አቁም፣ በአሜሪካ በኩል ደግሞ የኒውክሌር ፕሮግራም ወደፊት የሚኖራቸው የድርድር ሂደት ውስብስብ ሊያደርገው እንደሚችልም ተጠቁሟል። ፑቲን የኢራን መሪ ኻሜኒን ለመግደል ስለሚቃጣ ማንኛውም ሙከራ የቀረበላቸውን ጥያቄ ውድቅ አደረጉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስራኤል ወይም አሜሪካ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒን ለመግደል ሙከራ ሊያደርጉ ይችላሉ በሚል ግምት ላይ አስተያየት ከመስጠትም ተቆጥበዋል። ከዓለም አቀፍ ጋዜጠኞች ጋር ባደረጉት ጋዜጣዊ መግለጫ ወቅትም የኢራንና የእስራኤል ግጭት ፖለቲካዊ መፍትሄ እንዲያገኝ ግፊት ማድረጋቸውን እንደቀጠሉም ተናግረዋል። በሴንት ፒተርስበርግ ከተካሄደው ዓለም አቀፋዊ ኢኮኖሚያዊ ፎረም ጎን ለጎን ሐሙስ ዕለት ስለ ኻሜኒ
ለተጠየቁት ጥያቄ ሲመልሱም ከቻልኩ ይህን ለጥያቄው በጣም ትክክለኛ መልስ እንደሚሆን ተስፋ አደርጋለሁ፣ ስለዚህ ጉዳይ መወያየት እንኳን አልፈልግም ሲሉም ተደምጠዋል። የእስራኤል ጠቅላይ መሪ ቤንያሚን ኔታንያሁ በኢራን የአገዛዝ ለውጥ ሊያመጣ ይችላል ሲሉም ተናግሯል። የእስራኤል ጥቃቶች ከፍተኛ የጦር መሪዎችንና ከፍተኛ የኒውክሊየር ሳይንቲስቶች ላይ ያነጣጠሩ መሆናቸውም ይታወቃል። መቀመጫውን አሜሪካ ያደረገው የኢራን የሰብአዊ መብቶች ተሟጋች ድርጅት እንደገለጸውም ካለፈው አርብ ጀምሮ እስራኤል ባደረገችው ጥቃት ቢያንስ 585 ሰዎች ህይወታቸው ያለፈ ሲሆን 239 ንጹሃን ዜጎች መሞታቸውም ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ዋሽንግተን ካሚኒ ያሉበት ቦታ ታውቃለች ሲሉ መናገራቸውም ይታወሳል። ምንም እንኳን አሜሪካ እስራኤል በኢራን ላይ የምታደርገውን ጥቃት ልትቀላቀል እንደምትችል ባይገልጹም ዩናይትድ ስቴትስ ለጊዜው እርምጃ እንደማትወስድም ተናግረው ነበር። ፑቲንም የኢራን ህዝብ ከመንግስት ጀርባ አንድነቱን እንደቀጠለ ተናግረዋል። ዛሬ በኢራን ውስጥ በሁሉም የውስጣዊ የፖለቲካ ሂደቶች ውስብስብነት እዚህ የተከናወነው እንደሆነና በሀገሪቱ የፖለቲካ አመራር ዙሪያ የህዝቡ ውህደት እንዳለም እናያለንም ብለዋል።